ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? የሰዓቱን አጫጭር መረጃዎች ይዤላችሁ መጥቻለሁ። ዋና ዋና ርዕሶቹን በማስቀደም እንጀምራለን። የአርባ ምንጭ ዩኒቨርሲቲ የጋዜጠኝነት ተማሪ ለአንድ ዓመት መታገዷን የሚገልጽ መረጃ ይዘናል። ለምን እንደታገደች ምክንያቱን እናጋራችኋለን። በወልዲያ ከተማ የኮንዶም እጥረት ማጋጠሙ ተነግሯል። በዚህም የተነሳ ኤችአይቪ ኤድስ እንዳይስፋፋ ትልቅ ስጋትን ፈጥሯል። ከዚህ በመቀጠል የኢትዮጵያ ብሔራዊ ባንክ ያወጣውን ይፋዊ መግለጫ እናያለን። ባንኩ ይህንን መግለጫ እንዲያወጣ ያደረገው ምን እንደሆነ መረጃ ይዘናል። በመጨረሻም መንግስታዊ የኢትዮ ቴሌኮም ዋጋ ጭማሪ ማድረጉን የሚገልጽ መረጃ ትሰማላችሁ። አብራችሁን ሁኑ። ወደ መጀመሪያው መረጃ ስናመራ በቲክቶክ ባጋራችሁ ቪዲዮ ምክንያት ለአንድ ዓመት ከትምህርቷ እንድትታገድ ስለተደረገችው ተማሪ የሚገልጽ መረጃ እናያለን። የተማሪዋ የእገዳ መንስኤ ተማሪዋ በቪዲዮዋ ላይ ያነሳችው ነጥብ ትኩረት የሚያደርገው በተማሪዎች የመረዳት አቅምና በመምህራን የማስተማር ስልት ላይ እንደሆነ ተነግሯል። ይህም መምህራን ለ30 ደቂቃ ያህል ካስተማሩ በኋላ የተማሪዎች የመስማትና የመረዳት አቅም ስለሚቀንስ ትምህርት አይገባንም የሚል ይዘት ያለው መልእክት ማስተላለፏን ተከትሎ የዩኒቨርሲቲው ዲሲፕሊን ኮሚቴ ይህ ድርጊት መምህራንን የሚያንቋሽሽና የዩኒቨርሲቲውን ክብር የሚነካ ነው በማለት ተማሪዋ ለአንድ ዓመት ከትምህርት ገበታዋ እንድትታገድ ወስኗል። ይህ የተማሪዋ አስተያየት በሳይንሳዊ መንገድ አቴንሽን ስፓን ወይም የትኩረት ቆይታ ተብሎ የሚጠራውን ሐሳብ የሚደግፍ ቢሆንም የዩኒቨርሲቲው አመራሮች ግን በሌላ መንገድ በመረዳት የእገዳ ውሳኔ አሳልፈዋል። ይህ ውሳኔ በማህበራዊ ሚዲያና በትምህርት ማህበረሰቡ ዘንድ ከፍተኛ ቅሬታን ቀስቅሷል። ይህም ሐሳብን በነጻነት የመግለጽን ነጻነት እንደሆነ ጥያቄ አስነስቷል። ተማሪዋ ጥፋት አጥፍታለች እንኳ ቢባል ለአንድ ዓመት ማገዱ ከጥፋቱ በላይ የበረታና የተማሪዋን የወደፊት ሕይወት የሚጎዳ መሆኑን አሳሳቢነቱን ጨምሮታል። መረጃ ስናመራ ደግሞ ስለ ወልዲያ ከተማ የኮንዶም እጥረት ማጋጠሙን የሚገልጽ መረጃ እናገኛለን። በወልዲያ ከተማ የኤችአይቪ ኤድስ ቫይረስን ለመከላከል የሚረዳው ኮንዶም እጥረት በመኖሩ ለሁሉም ሰው ተደራሽ ማድረግ እንዳልተቻለ የወልዲያ ከተማ አስተዳደር ጤና ቢሮ አስታውቋል። የመምሪያው የኤችአይቪ ዘርፈ ብዙ ምላሽ አስተባባሪ አቶ ሰይድ ኢማም እንደተናገሩት አሁን ላይ በከተማዋ የኤችአይቪ ኤድስ ቫይረስ ስርጭት እየጨመረ እንደሚገኝ ተናግሯል። እየጨመረ የመጣውን የበሽታውን ስርጭት ለመከላከል ይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ ትኩረት በማድረግ የኮንዶም ስርጭት ሲከናወን መቆየቱን አቶ ሰይድ ተናግረዋል። በተለይም ደግሞ በወሲብ ንግድ ሰራተኞችና አሽከርካሪዎች ላይ ትኩረት በማድረግ ኮንዶምን የማሰራጨት ስራዎች መሰራታቸውን ጠቅሰው በተፈለገው ልክ ተደራሽ ማድረግ እንዳልተቻለ ነው የተናገሩት። ለሁሉም ሰው ተደራሽ እንዲሆን በሚያስችል መልኩ ከሚመለከታቸው አካላት ድጋፍ ለማግኘት ቢታዘዝም ለከተማዋ የሚቀርበው የኮንዶም መጠን በቂ አለመሆኑን እጥረት እንዲያጋጥም አድርጓል ብለዋል። በሌላ የሆቴል ባለቤቶች የቀረባላቸውን ኮንዶም ለተፈለገው ዓላማ ከመዋል ይልቅ ለሽያጭ የሚያቀርቡበት ሁኔታ መኖሩ ተጠቁሟል። ምራው ለጉዳዩ መፍትሄ ለማምጣት የኤችአይቪ ኤድስ ቫይረስ ስርጭት መከላከልና ቁጥጥር ላይ ያተኮረ ምክክር ከሚመለከታቸው አካላት ጋር አካሂዷል። እንዲሁም ዜጎቹን ከበሽታው ለመከላከልና እያጋጠመ ያለውን የኮንዶም እጥረት ለመቅረፍ ደሴ ላይ ከሚገኙ ኮንዶምን በበቂ መጠን ለመረከብ የሚያስችል ስራ እየተሰራ እንደሚገኝ አቶ ሰይድ ለብስራት ሬዲዮ ገልጸዋል። ወደ ቀጣይ መረጃ እናልፋለን። በኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ሲሆን በሀገሪቱ ውስጥ ያሉ ህገወጥ ሐዋላ ተቀባዮችም ላይ ችግር ያስከትላል ተብሏል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፈቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በህገወጥ የውጭ ምንዛሬ ጉዳዮች ላይ እርምጃ ወስዳለሁ ብሏል። በዚህ ሂደት ከውጭ የሐዋላ ገንዘብ የሚልኩላቸውን የቤተሰብ አባላትና ወዳጆችን ከአላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎችና
የኢትዮጵያ ዲያስፖራ አባላት ፈቃድ ያላቸውን ተቋማትን ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ ብለዋል። ለምሳሌ እንደ ሸጌ፣ አዱሊስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት፣ ሊንክ፣ ራስማይፔ፣ ዩኤስ ዋየር፣ ዞላ እና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ሕጋዊ ፈቃድ የሌላቸው ድርጅቶች መሆናቸውን ሊታወቅ ይገባል ብሏል። ወደ መጨረሻው መረጃ ስናመራ መንግስታዊው የኢትዮ ቴሌኮም አገልግሎት ድርጅት የዋጋ ጭማሪ ማድረጉን እነግራችኋለን። ቴሌኮም ላለፉት 6 ዓመታት ሲያከናውን የቆየውን ተከታታይ የታሪፍ ቅናሽና የመሰረተ ልማት ማስፋፊያ ተከትሎ አሁን ላይ ያለውን የማክሮ ኢኮኖሚ ሁኔታ ከግምት ውስጥ ያስገባ መጠነኛ የታሪፍ ማስተካከያ ማድረጉ ተሰምቷል። ኩባንያው የዋጋ ማስተካከያውን ያደረገው የስራ ማስኬጃ ወጪዎች መጨመርን ተከትሎ የአገልግሎቱን ቀጣይነት ለማረጋገጥ መሆኑን ገልጿል። ኩባንያው ባወጣው መግለጫ እንዳመለከተው ባለፉት 6 ዓመታት የደንበኞችን የመንግስት አቅም ያገናዘቡ ቅናሾችን በማድረጉ የደንበኞቹን ቁጥር ከ86 ሚሊዮን በላይ ማድረስ ይችላል ብሏል። በተመሳሳይ የቴሌብር ተጠቃሚዎች ቁጥር ከ56 ሚሊዮን ማለፉን የገለጸ ሲሆን ይህም ለሀገሪቱ ዲጂታል ኢትዮጵያ 2025 ስትራቴጂ ስኬት ትልቅ ሚና መጫወቱን አብራርቷል። የታሪፍ ማስተካከያው የተደረገባቸውን ምክንያቶች የገለጸው ኢትዮ ቴሌኮም እየታዩ ያሉ የማክሮ ኢኮኖሚ ሁኔታዎች እንዲሁም የካፒታልና የስራ ማስኬጃ ወጪዎች መጨመር ዋነኞቹ መሆናቸውን አብራርቷል። ይህ እርምጃ ኩባንያው በመላ ሀገሪቱ የጀመረውን ዲጂታል መሰረተ ልማት ማስፋፋት በዘላቂነት ለማጠናከር ያለመ መሆኑን ተመላክቷል። ይሁን እንጂ ማስተካከያው ሲደረግ የማህበረሰቡን የተለያዩ ክፍሎች ተጠቃሚነት ከግምት ውስጥ ያስገቡ ልዩ ድጋፎች መካተታቸውንም ኩባንያው አስታውቋል። ከነዚህ መካከል ደንበኞች በቴሌብር ጥቅል ሲገዙ ያገኙት የነበረው የ10% ቅናሽ ወደ 20% ከፍ እንዲል ተደርጓል። ይሁን እንጂ በርካታ ደንበኞች የሚጠቀሙባቸው የ38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ብሏል። ዝቅተኛ ገቢ ያላቸው ዜጎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብር እና የ1 ሰዓት ጥቅሎች ባሉበት ዋጋ ቀጥለዋል ሲል ተቋሙ አስታውቋል። ይህ በእንዲህ እንዳለ በኢትዮጵያ በቴሌኮም ዘርፍ ውስጥ ሁለተኛ ግዙፍ ኦፕሬተር በመሆን በከፍተኛ ፍጥነት እየተንቀሳቀሰ የሚገኘው ሳፋሪኮም ኢትዮጵያ በዳታ ወይም ኢንተርኔት ጥቅል አገልግሎቶቹ ላይ ከቀናት በፊት እስከ 82% የሚደርስ የዋጋ ማሻሻያ ማድረጉ ይታወሳል።